ዛሬ ብዙዎቻችን እያየን እንዳላየን እየሰማን እንዳልሰማን ለመናገር ደግሞ በጣም ምናመነታበትን ርዕስ ይዤ ነው የመጣሁት። ይህን ርዕስ ይዤ ስመጣ ማንም ላይ ለመፍረድ ወይም ማንንም ለማሸማቀቅ አይደለም። ነገር ግን ዓላማው አንድ ብቻ ነው። እግዚአብሔር ዛሬም ጨዋነት እንደሚያስደስተው ለማሳየት ነው። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉና ወደ ዛሬው ርዕሳችን እንሂድ። የዛሬው ርዕስ ስለ ክርስቲያናዊ አለባበስ ነው። ክርስቲያናዊ አለባበስ ሚለውን በደንብ ከማየታችን በፊት እስቲ አይሁዳዊ ሴቶች ሃይማኖተኞች ማለት ነው እንዴት እንደሚለብሱ እኔ ትንሽ እንድንመለከት ፈልጋለሁ። ስለነሱ ልንገራችሁ። በሃይማኖት ውስጥ ያሉና ትዕዛዙን እያከበሩ የሚሄዱ የሚኖሩ ሃይማኖተኞች ሴቶች እንዴት ነው የሚለብሱት የሚለውን ነው። በመጀመሪያ ቀሚስ ነው የሚለብሱት። ረጅም ቀሚስ፣ ከጉልበታቸው በታች የሆነ ቀሚስ። በሁለተኛ ደረጃ ደግሞ ከናቴራቸው ወይ ደግሞ ሸሚዛቸው ከላይ የሚለብሱት ቶፕ ከኤልቦ በታች ነው። ኤልቦ አይ ቲንክ ከክርናቸው በታች ነው። ከላይ ደግሞ አንገታቸው አካባቢ ላይ ትንሽ ዘጋ ያለ ወደ ታች ምንም ፕራይቬታቸውን ደረታቸው ላይ ፕራይቬታቸውን የማያሳይ ማለት ነው። በዛ ላይ ደግሞ ያለ ልክ ጥብቅ ያላለ ቀሚስ ነው የሚያደርጉት፣ ወይ ደግሞ አለባበሳቸው ሙሉን ያለ ልክ ጥብቅ ያላለ ነው የሚያደርጉት። ያገባች ሴት ከሆነች ፀጉሯን ትሸፍናለች፣ ግን ሁሉም አይደሉም። ሌላ ቪዲዮ ላይ ነግሬያቸዋለሁ። ሃይማኖተኛ የሚባሉት ብዙ አይነት ዲፍረንት ግሩፖች አሉ። እዛ ውስጥ በጣም አክራሪ ያለ ደግሞ ኖርማል ሆኖ በደንብ እያከበረ ሁሉንም ባህሉንም ትዕዛዙንም የመጽሐፍ ቅዱስ ትዕዛዝ ማለት ነው ግን ፀጉራቸውን የማይሸፍኑ አሉ፣ በከፊሉ የሚሸፍኑ አሉ አይደል እስከ መሃል ድረስ ሙሉ ለሙሉ የሚሸፍኑ ሁሉ ነገራቸው የሚሸፋፈን አለ እና ልዩነት አላቸው። ሁሉም አንድ አይነት አይደሉም። ግን አለባበሳቸው ይዘቱ ግን ራሳቸውን በሚያከብር ሁኔታና ደግሞም ለታመኑት እምነት ለሚያምኑበት ጌታም ሆነ ለሚከተሉት መጽሐፍ ቅዱስን ነው እነሱ የሚከተሉት ቶራን የሚያከብር ነው። እንደዛ የሚለብሱት እግዚአብሔር ሰውነታቸውን መጠበቅ እንዳለባቸው ስለሚያምኑ ራሳቸውን መሸፈን ራሳቸውን ማክበር እንደሆነ ስለሚያምኑ ነው። ስለነሱ አሁን የነገርኳችሁ ጀስት እስራኤል ውስጥ እንደዚህም አለ ላይክ ራሳቸውን አለባበሳቸውን ለእምነታቸው ሲሉ ለሚያምኑትም አምላክ ሲሉ ራሳቸውን በጣም ለይተው የሚኖሩ አሉ ብዬ ልነግራችሁ ነው። ወደ ዛሬ ደግሞ ክርስቲያን ሴቶች አለባበስ ስመጣ ክርስቲያኖች እንደነሱ ይልበሱ እያልኩ አይደለም መቼም ትረዳላችሁ። ግን ያንን ያመጣሁት ክርስቲያን ሴቶች በይበልጥ እግዚአብሔርን አውቀናል፣ እግዚአብሔርን በደንብ ቀርበናል፣ የእግዚአብሔር ልጆች ነን፣ በጌታ ኢየሱስ ክርስቶስ በኩል በደንብ ከጌታ ጋር ተነካክተናል የሚሉ ናቸው አይደለ? ስለዚህ ከነሱ የሚጠበቀው ደግሞ የበለጠ ነው እና አሁንም ግን እደግመዋለሁ የበለጠ ይጠበቅብናል ከክርስቲያን ሴቶች ስል ግን
አሁን ዲስክራይብ እንዳረኩት አይነት ሃይማኖተኛ ጂዊሽ ሴቶች አለባበስ መልበስ አለብን እያልኩ አይደለም፣ ግን አንጻራዊ አነጻጽረን እንድናየው ስለፈለግኩኝ ነው። ኦኬ ዛሬ ፎከስ ማድረግ የፈለግኩት ስለ ጨዋነት ወይ ደግሞ ሞደስቲ ስለዛ ማውራት ነው የፈለግኩት። እና ብዙ ሰዎች ያው ጨዋነት ሲባል ልብስ ስለ ልብስ ብቻ ያስባሉ ወይ ደግሞ ስለ ጸባይ፣ ስለ ባህሪ አይደለ? ነገር ግን መጽሐፍ ቅዱስ ጨዋነትን በመጀመሪያ የልብ ሁኔታ እንደሆነ ነው የሚነግረን። ከላይ የሚታይ ነገር ሳይሆን ውስጣችን ነው መጀመሪያ ጨዋነትን በእግዚአብሔር ፊት የሚያሳየው። እንግዲህ በአንደኛ ጢሞቴዎስ ምዕራፍ 2 ከ9 እስከ 10 ሴቶች በጨዋነትና ራሳቸውን በመግዛት እንዲለብሱ ውበታቸውን በመልካም ስራ እንዲገለጥ ያስተምራል። ይህ ማለት ግን ውበት ኃጢአት ነው ማለት አይደለም። ነገር ግን የልባችን ትኩረት ክርስቶስን ማክበር መሆን አለበት የሚል ሀሳብ ነው። እኔ እንደዛ ነው የምረዳው። ዛሬ ግን በብዙ ቤተክርስቲያኖች ውስጥ የምናያቸው ነገሮች ብዙ ሰዎች ትኩረት የሚሰጡት ለሰውነታቸው ለውጫዊ ለሚታየው ነገር እንደሆነ እናያለን አይደል? በጣም ታይት የሆነ የተጣበቀ አለባበስ አለ አይደል? ሰውነት ላይ ወይም ግልጥልጥ ያለ አለባበስ ለብሰው ሲመጡ ያው እንደዚህ አይነት አለባበስ አሁን እንደምታዩት ብዙዎቻችሁ የተለመደ ሆኗል አይደለ? የምንጠይቀው ጥያቄ ግን እንደዚህ አይነት አለባበስ ስናይ አሁን በጥቅሉ ስለ ሁኔታው የምንጠይቀው ጥያቄ የምንለብሰው ልብስ ሰዎችን ወደ ክርስቶስ ይመራል ወይስ ትኩረታቸውን ወደ እኛ ያዞራል ነው። በቃ ይሄ ነው ፖይንቱ። ኤኒቲንግ መልበስ እኮ እንችላለን አይደለ? ግን ወደ ቤተክርስቲያን ስንመጣ እውነት ትኩረቱ ወደ ቤተክርስቲያንም ስንመጣ ዴይሊ ላይፋችንም አንድ አይነት መሆን ያለበት አይደለ? አኗኗራችን ጨዋነት ሁሌ የሚገለጥ ባህሪ ነው እንጂ ቤተክርስቲያን ውስጥ ብቻ አይደለም። ግን የምንፈልገውን መልበስ እየቻልን ግን ምንመርጠው ልብስ ነው የውስጥ ጨዋነትን የገባንን እግዚአብሔር ለሱ ብለን ብዙ ነገር ምንተውለትን እግዚአብሔር የሚያሳየው ምንመርጠው ነገሮች ናቸው አይደል እንዴ? አንዱ ደግሞ ዛሬ ስለ ልብስ ላወራ ስለመጣው አንዱ የምንመርጠው ልብስ ነው። አለባበሳችንን፣ አኳኋናችንን እንዴት ነው መታየት የምንፈልገው እኛ በቤተክርስቲያን ውስጥ የሚለውን ነገር ወይም በኑሯችን ውስጥ። በእርግጥ ይህ ጨዋነት ወይም ይህ በቅድስና መመላለስ ለሴቶች ብቻ አይደለም። ወንዶችም እንዲሁ በቅድስና እንዲኖሩ ተጠርተዋል። ኢየሱስ እንዳስተማረው ኃጢአት በልብ ይጀምራል። ስለዚህ እያንዳንዱ ሰው ለራሱ ልብ በእግዚአብሔር ፊት ተጠያቂ ነው። በተጨማሪ ደግሞ እኛ የምናደርገው ነገር ሌሎችን እንዴት አፌክት እንደሚያደርግ እንዴት እንደሚነካቸው ማሰብ ይሄ እኮ ክርስቲያናዊ ፍቅር ነው። ይሄ በራሱ ፍቅር ነው። በቃ ማድረግ እችላለሁ፣ በቃ የፈለኩትን ለብሼ መምጣት እችላለሁ ወይ መሄድ እችላለሁ። ግን አለማድረጌ ራሱ አንደኛ ራስን መግዛት ነው፣ ጨዋነት ነው። ከዛ ደግሞ ለሌሎች ራሱ ፍቅር ማሳየት ነው።
ቢኮዝ አይ ኬር እነሱንም አለማሰናከል ወይ ደግሞ እነሱንም አለመፈታተን ግድ ይለኛል። ስለዚህ ይሄ ራሱ ፍቅር ነው። እና ግን ሰው ሁሉ ማሰብ ያለበት ያው እንግዲህ ወደ ቤተክርስቲያን ስንመጣ አንድና አንድ ብቻ ነው ዓላማው፣ እግዚአብሔርን ለማምለክ ነው እንጂ ያው እንግዲህ ፋሽን ሾው ለማሳየት ወይ ደግሞ አለ አይደለ ይሄ እኛ ለመታየት በእኛ ላይ ብቻ ፎከስ እንዲሆን አይደለም። እንግዲህ አሁንም እያሳሰብኩኝ እንደዚህ ስል ሴቶች አምረው መምጣት የለባቸውም እንዲሁም ወንዶች ማለቴ አይደለም። በጣም አስፈላጊ ነው በእግዚአብሔር ፊት እንደ እግዚአብሔር ልጆች አምረን ተውበን ራሳችንን ጠብቀን መምጣት ግዴታም ነው። ባይ ዘ ዌይ ግን እስካሁን እንግዲህ የተናገርኩትን ሰምታችኋል። ፎከሱን በቃ እኛ እዛ ስንገኝ ፎከሱ ኢየሱስን የምናሳይ ሰዎች ነው የምንመስለው ወይንስ አቴንሽን ሲከር ነን? በቃ አቴንሽኑ በሙሉ ወደኛ እንዲሆን ፈልገን በቃ አለ አይደለ እንደዚያ ሆነን ነው የመጣ ነው እንጂ ኦፍ ኮርስ ሁሉም አምሮ ተውቦ መምጣት ተገቢ ነው ብዬ አስባለሁ። እንግዲህ ያው ይሄንን ሁሉ ስናገር አዌርነስ ለመፍጠር ነው እና ደግሞ እግዚአብሔር ጨዋነትን ከኛ ይጠይቃል። ዛሬም ይጠይቃል። አይ ኖ ዛሬ በጣም ሞደርን ነው ሁሉ ነገር። ኢትስ ኦኬ እግዚአብሔር ልቤን ያያል፣ ውጪ ምን ያደርጋል፣ ኢትስ ኦኬ ምንም እኮ እሱ ግድ የለውም ብንል ራሱ አይገርማችሁም? ግን ከጎናችን ያለው ሰው ግድ ይለዋል። በቃ ሌላ ሰው ደግሞ እያየ ግድ ይለዋል። አለባበሳችን ግድ ይለዋል። የሚያየው ነገር ፎከሱን እሱን ብቻ መሳቡ ግድ ይለዋል ያ ሰው። ስለዚህ እንደው ጨዋነታችን ለእግዚአብሔር እንኳን ብለን ባናደርገው ለወንድማችን ለእህታችን ለሚሰናከሉብን ብለን አይ ቲንክ ነገራችንን ሪቪዝት ማድረግ አለብን። ምርጫዎቻችንን ሪቪዝት ማድረግ አለብን። ድጋሚ ማየት አለብን ብዬ አምናለሁ። እንግዲህ ክርስቲያናዊ ጨዋነት ሕግ አይደለም፣ የተለወጠ ልብ ፍሬ ነው እንጂ። ስለዚህ መዳን የሚገኘው በኢየሱስ ክርስቶስ ብቻ በማመን ነው አይደል? ነገር ግን ክርስቶስን የሚከተል ሰው በአኗኗሩ፣ በንግግሩ፣ ባለባበሱ እግዚአብሔርን ለማክበር ይፈልጋል። በቃ ይፈልጋል። ከውስጡ የሚወጣ ፍላጎት አለ፣ የሚገፋው ነገር አለ። እግዚአብሔርን ኢየሱስን በማወቁ ብቻ ማለት ነው። እንግዲህ ዛሬ ይሄንን ርዕስ ይዤ መጥቻለሁ። ከተመቻችሁ ላይክ አርጉት፣ ሼር አርጉት። ደግሞ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አርጉ። ኔክስት ታይም በሌላ ርዕስ እመጣለሁ። ስለሰማችሁኝ እጅግ አመሰግናለሁ። ቻው።